እግዚአብሔር የተመሰገነ ይሁን። ይሄ ትልቅ ሰክሰስ ነው። እግዚአብሔር ረድቷቸዋል። ትልቅ ስኬት ነው። እግዚአብሔር ሲያግዝ ነው ይሄ የሚሆነው። ቀላል አይደለም። ግን እንደ አማኝ ደግሞ ትልቅ ግብ አለን አይደል? ለትልቅ ቀን እየተዘጋጀን ነው። ብዙ ድሎች በህይወታችን ይመጣሉ፣ እናስተናግዳቸዋለን። ደግሞ ከፍ ያለ የተሻለ ግብ ደግሞ እንጠብቃለን። ለሱ የምንዘጋጅበትን በጣም መሰረታዊ ነገር ብቻ እሱን እንድናይ ነው የፈለኩት ባለን ትንሽ ደቂቃ። በህይወታችን አሁን በተረፈው ዘመናችን በመንቀጥላቸው የህይወት ምዕራፎቻችን እንዴት ነው የምንጓዘው? እንዴትስ እንቀጥላለን? እንዴትስ ነው የኃይል ምንጭ አለን ወይ? አይደክመንም ወይ? ስንደክምስ እንዴት ነው መፍትሄው የሚለውን ትንሽ ነገር ነው እንድናይ የምፈልገው። መጽሐፍ ቅዱስ ይዛችሁ ከሆነ የዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 ላይ ያለውን የጌታን ቃል እናወጣለን። የዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 ከደረስንበት ለምንወደው ለእግዚአብሔር ቃል ክብር ቆመን ነው የምናነበው የጌታን ቃል። የዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 የጌታም ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነባለሁ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ፣ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። እዛው የዮሐንስ ወንጌል ላይ ምዕራፍ 16 ቁጥር 12 እናነባለን። እዛው የዮሐንስ ወንጌል ምዕራፍ 16 ቁጥር 12 የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና። ጌታ ደግሞ እንዲያስተምረን እንጸልይ። እናመሰግንሃለን አምላካችን እግዚአብሔር ሆይ እዚህ ቀን ላይ እንድንደርስ ስለረዳህን፣ ስላገዝከን፣ ምህረትህና ጸጋ ስለበዛልን ጌታችን ሆይ በጌታችን በኢየሱስ ክርስቶስ ስም እንባርካለን። እግዚአብሔር ቸር፣ እግዚአብሔር ባለ ብዙ ምህረት የምትደግፍ እግዚአብሔር ሆይ ደካሞችን እንደገና ኃይል የምትሆንላቸው፣ የፈሩትን የምታበረታታ፣ የምታጽናና፣ መንገድ የጠፋባቸውን እግዚአብሔር ሆይ በብርሃንህ እንደገና መንገድ የምትሰጥ አምላካችን ሆይ እንደገና በፊትህ እንድንሆን ስለረዳህን እግዚአብሔር ሆይ እነዚህ ወንድሞቼን እህቶቼን ስለረዳ ስላገዝክ በመጡበት የህይወት መስመራቸው ሁሉ ክንድህ ስለረዳቸው ስለደገፍካቸው በጌታችን በኢየሱስ ክርስቶስ ስም አመሰግንሃለሁ። ጌታ ሆይ ደግሞ አሁን ቃልህን ከፍተናል። ሕያው በሆነው በቃል ማዕድ ዙሪያ ያለን መምህራችን መንፈስ ቅዱስ እንድታስተምረን በመካከላችን ደስታህ እንዲፈጸም በኢየሱስ ስም እንጸልያለን። ክብር ለዘላለም ላንተ ይሁን፣ አሜን። ተባረኩ። ምዕራፍ 14 ላይ ጀምረን እንዳየነው ታስታውሱ ከነበረ ብትወዱኝ ትእዛዜን ጠብቁ፣ ከዛ እኔ ደግሞ ማደርገው ነገር አለ ብሏቸዋል ጌታችን ኢየሱስ ለደቀ መዛሙርቱ። ጌታችን ከደቀ መዛሙርቱ የሚለይበት ሰዓት ደርሷል። በተለያየ ፍርሃት ውስጥ ነው ያሉት። በዚህ ጊዜ በስጋ ከነሱ ጋር ነበር ለ3 ዓመት ተኩል ያህል እና ያንን ወቅት ጨርሶ ወደ አባቱ የሚሄድበት ጊዜ ነው። በመስቀል በኩል ታስታውሳላችሁ የከፈለው ዋጋ ከባድ ነው። ማንም ይከተለው ዘንድ ማይቻል እጅግ አስጨናቂ ነው። ከዚህም የተነሳ አብረውት የነበሩ ደቀ መዛሙርት ፈርተዋል። እንዴት ብቻችንን ጥለህን ትሄዳለህ አይነት ነገር ነው። ምዕራፍ 14 ቁጥር 1 ላይ ታስታውሱ ከሆነ ልባቸው አይታወክ ብሎ ነው የሚጀምረው። ታውከዋል። ለታወከ ልብ ነው ይሄ መልእክት የተነገረው። ፈርተዋል፣ ጨንቋቸዋል። ኢየሱስ ያዋጣል፣ ከጌታ ከኢየሱስ ጋር ነው ጉዞ የጀመርነው ብለው ያወጁበት ጊዜ ነው። አንዳንዶች አሳ ከማጥመድ፣ አንዳንዶች ስራቸውን የራሳቸውን ቢዝነስ ከመተው፣ አንዳንዶች ከወላጅ ከዘመድ ከሰፈር አካባቢ ትተው ነው ነቅለው ነው ኢየሱስን የተከተሉት። ጌታችን ኢየሱስ ደግሞ ሊሄድ ነው ብሏቸዋል። ሊሄድ ነው ማለቱ ልባቸውን ነክቷል። ትንሽ የሆነ ያልከፍቷቸዋል እና መንገድ የጠፋባቸው አይነት ነው የሚመስሉት። አሁን እሱ ሲሄድ ከማጋ እንቀጥላለን፣ እንዴት እንዘልቃለን? እና አውጀው ጨርሰዋል። እኛ የኢየሱስ ነን ብለው የኢየሱስ ተከታይ የኢየሱስ ተማሪ እና እሱን ነው የምንወደው የምንከተለው ብለው የጨከኑ ሰዎች ናቸው። የሆነ ያለ ህይወት ምዕራፋቸውን ከሱ ጋር መጥተዋል። አሁን ግን ፍርሃት የሚሆን አይነት ነገር ዙሪያቸውን ከቧል። እሺ እንዴት ይቀጥላል? የለ ነው በቃ አንተ የለ። ጉዞን የጀመርነው አንተን ብለን ነው። ብዙ ነገር ጥለን የመጣነው አንተን ብለን ነው። አሁን አንተ የለ እና እንዴት ይቀጥላል? እንዴት ይካሄዳል ከዚህ በኋላ አይነት ፍርሃቱ ሲከባቸው ጌታችን ኢየሱስ የነገራቸው ይሄን ነው። እናንተ ብቻ ትእዛዜን ጠብቁ፣ ፍቅር በመካከላችሁ ይሁን፣ ክፉ ነገር ከመካከላችሁ አርቁ፣ ሞደውን አድርጉ። ታዲያሽ ከዚህስ በኋላ አይ እንደኔ ሌላ አለ የሚመጣ ደግሞ እና ባዶ አልተዋችሁም
ብቻችሁን አልተዋችሁም። ወላጅ እንደሌላቸው ልጆች አልተዋችሁም። ሜዳ ላይ አይደለም በትኛችሁ ሜዱ። ታዲያ አደራ የሚቀበል አካል አለ። እንዴት ያለ ነው? የእውነት መንፈስ ይባላል። ከዛ እሺ እንዴት ነው ምን ሆነው ማለት ቦታና አዘጋጅለት የሆነ አይነት ነገር አይ በቦታና በጊዜ እንደኔ የሚወሰን አይነት አይደለም። እኔ ስጋ ለብሼ መጥቻለሁ፣ እንደናንተ መስያለሁ፣ ሁሉን ነገር ከናንተ ጋር ተካፍያለሁ። የሚመጣው ግን እንዲህ ያለ ድካም፣ ፍርሃት፣ ቦታ ምናምን የሚይዘው አይደለም። ታዲያ በእናንተ ውስጥ ነው የሚኖረው። በእናንተ ውስጥ ስለሚኖር የማያሳቅቅ እንግዳ ነው የሚመጣው። እንዴት ያለ ሌላ የሆነ አጽናኝ፣ ሌላ የሆነ መሪ፣ ሌላ የሆነ መንገድ ጠቋሚ። እሺ እስከ መቼ? አሁን አንተ ጉዞ አስጀምረህናል፣ ደግሞ መንገድ ላይ ትተህን ሄደሃል፣ ልትሄድ ነው። እንደዛ አይነት ፍርሃት ውስጥ ነህ። እሺ የሚመጣውስ ደግሞ እስከ መቼ ነው የሚቆየው? አይ እሱ ጊዜ የሚወስድ አይነት የሚወሰን አይደለም። እስከ 10 ዓመት እስከ 5 ዓመት ስትችሉ የሆነ የሚለያል። ታዲያ ለዘላለም ከእናንተ ጋር የሚኖር እና የመጀመሪያው ነገር ምንድነው? አብሯችሁ ነው የሚሆነው። ከዛስ ደግሞ ለዘላለም ነው አብሯችሁ የሚሆነው። በቃ የመጨረሻ የአማኝ ድፍረት ምንድነው? አብሮኝ የሚኖር የእግዚአብሔር መንፈስ አለ። በየትኛውም አይነት የህይወት ምዕራፍ ውስጥ ሊሆን ይችላል። እየደከመኝ ሊሆን ይችላል፣ እየተመረኩ እየቻልኩ ሊሆን ይችላል፣ ድል እያገኘው ነገር እየቀለለልኝ ሊሆን ይችላል፣ ደግሞ በተቃራኒው አስቸጋሪ መንገድ ላይ እየሄድኩ ሊሆን ይችላል። ግን በአንድ ነገር እርግጠኛ ነኝ፣ አግኝቼም አጥቼም ከፍ ብዬም ዝቅ ብዬም ሰዎች በስተውም ብቸኛም ሆኜ የማይለይ ከሰማይ የተሰጠኝ የዘላለም ወዳጅ ተማሪ ቤት እያለሁ በጣም የተማማልኳቸው ልጆች ነበሩ። እኔ ከእናንተ ጋር ነው የምጨርሰው፣ ክላስ ግቢ አንድ ላይ ነው የምንገባው፣ ተመሳሳይ ነው ዲፓርትመንት የምንመርጠው። ኢቭን ይሄ የዋህነቴ ነው። እንዲህ ካላችሁ እናንተም ትጋሩኛላችሁ ይሄን አባባል። ወደፊት ቤት ሲኖረን ራሱ ኮን ለጎን አላችሁ ኮን ለጎን ነው ቤት የሚኖረን። ከዛ አጥራ አይኖረውም። በቃ ልጆቻችን አብረው ያድጋሉ። ኢንኬስ ብንለያይ በሆነ አመት እየመጣን እንደገና የሆነ የጋራ ሪዩኒየን እናደርጋለን ምናምን። በቃ በጣም እቅድ ነበረኝ። እርግጠኛ ሆኜ ልንገራችሁ በአመቱ ሌላ ጓደኛ ይዣለሁ። ከነሱ ጋር ትቼ ከነዛው ጓደኞቼ ጋር ተመሳሳይ ኪዳን ገባው። ይሄው እስካሁን ስንት ናቸው መሰላችሁ? በጣም ብዙ ናቸው። ከተወሰኑት ጋር ነው ያለሁት። አንዳንዶቹን ረስቻለሁ። መንገድ ላይ ስንገናኝ ትዝ አይልህም እንትን ክላስ ምናምን ደህና ነህ። አንዳንዶቹ በህይወት የሉም። በጣም ነው የምናስቀው። ለወዳጅነት ያለን ቀረቤታ ትንሽ ነው። ከተመቻቸልን ነው አብረን የምንጓዘው። አንዳንዶቻችን እዚህ ቤት የተሰበሰብነው ተመሳሳይ ትምህርት ቤት ተመሳሳይ ክላስ ስላለን እንጂ የሆነ ያህል እንራራቃለን። ካልተመቸን ዞር እንላለን፣ ወደ ተመቸን እናዘነብላለን። ጌታችን ኢየሱስ የነገራቸው ደቀ መዛሙርቱ ነው፣ አይዟችሁ ሲመቸው ቀረብ የሚል ስትመቹት የሆነ ነገር እየተመቻቸ የሚመጣ ሳይሆን ለዘላለም ልጅ ሆናችሁ ኪዳን ገብታችሁ ከፍ ስትሉ እንደረሳችሁት አይነት ኪዳን ሳይሆን ልጅ ሆናችሁ አብረን እናድጋለን አብረን እናረጃ እንዳላችሁ ሳይሆን እያረጃችሁ ትኩስ የሆነ ፍቅር ያለው እስኪ ጮክ ብላችሁ እስኪ የዘላለም ጓደኛ በሉ እስኪ። እንዴት ነው የምንጓዘው የኔ ቤተሰቦች? ይሄው መንገድ እየቀየርን ስንቶቻችን ባህሪ እየቀየርን ስንቶቻችን በሆነ አይነት አቋም እየቀየርን በጣም ብዙ ተለዋዋጭ ነገር ያጠቃናል። አዳዲስ ነገር ከሌለ አንከርምም። አንድ ቦታ ይሰለቻል። ሳይሰለች የሚያቅፍ ልክ እንደ ትላንት እንባችንን የሚወደው ልክ እንደ ትላንትና ሊያነሳን የሚመጣ ልክ እንደ ትላንትና ሊያጽናና የሚመጣ ልክ እንደ የሚባል ቃል የሌለው ድካም የማያውቀው ፍቅር ኢየሱስ ክርስቶስ ለዘላለም ጌታ ነው። አለን ወዳጅ፣ እንደዚህ አይነት ወዳጅ። አደራችሁ እሱ ነው የኔ ቤተሰቦች፣ የኔ ወንድምና እህቶች። ይሄንን ልላችሁ የመጣሁት እደጉ፣ ጨምሩ፣ ይሳካላችሁ፣ ተማሩ፣ ተመረቁ፣ ስራ አግኙ፣ ምኞታችሁ ይሳካ ይሁንላችሁ። እርግጠኛ ሆኜ ልንገራችሁ የተመኛችሁት ቢሆንም ባይሆንም እርግጠኛ የሚያረግ ፍቅር ያለው ልዩ የሆነው መንፈስ ከእናንተ ጋር አለ። This is our confidence። ይሄ ነው ድፍረታችን። ለዘላለም የሚኖር እንዴት ነው ልብ የሚያሞቀው! ለዘላለም የሚኖር ለዘላለም ያለ አይዟችሁ፣ ልባችሁ አይታወቅ። ደቀ መዛሙርቱን ያላቸው ጌታ ኢየሱስ ይሄንን አይዟችሁ። ታውቃላችሁ እድገት በጣም ከብዙ ቁጥጥር ስር ውጪ ያደርገናል አይደል? አሁን ወላጅ ምናልባት ምሳ ብላ ሳቢ አትሄጂም ዛሬ እንባላለን።
ይሄ ልብስ አውልቅ፣ የኛውን አይሆንም፣ እንደዚህ አታድርጊ እንባላለን። ባደግን ቁጥር ከቁጥጥር ውጪ ነው ምን ሆነው ራስን ወደ መምራት የወደዱትን ወደ መኖር ነው የሚታደገው። አቤት ወደድንም ጠላን ግቢ ብትሄዱ ምንም በቃ ወላጆቻችሁ በህይወት እያለው ግና ቁጥጥሩ ይቀንሳል። ማንም ቼክ አያረጋችሁ። ራሳችሁ ናችሁ አስባችሁ የምትበሉት፣ ራሳችሁ ነው የሚሆነው ልብስ የምትለብሱት፣ ራሳችሁ ነው ከአንዳንድ ነገር ራሳችሁን የምታጎድሉት። ባደጋችሁም በጨመራችሁም ቁጥር ግን ሚመራ አብርሆቱን ከእናንተ ነጥሎ ማያቅ ሁሉ ጊዜ ነው ምላችሁ ያደገም ትንሽም እኩል ሚመራ አባትንም ልጅንም አንድ ቤት ውስጥ እኩል መምራት የሚችል በምሪት ታሪኩ ታምቶ ማያቅ ጀግና መሪ መንፈስ ቅዱስ አለን። እንዳትወድቁ ድፍረታችሁ የመንገድ ምርጫችሁ አይደለም። አደራ ልላችሁ የመጣሁት ይሄንን እንዲሳካላችሁ ድፍረታችሁ የምትመርጧቸው የትምህርት አይነቶች፣ አብራችኋቸው የምትሉ የጓደኞች አይነቶች፣ የምታድጉበት ቤተሰብ የሚቀርብላችሁ ፕሮቪደንስ አይደለም የእናንተን ስኬት ዲተርማይን የሚያደርገው። ይልቁንስ የአማኝ ስኬት ትርጓሜ የተበጀው ለዘላለም ማቀፍ የሚችል ምናልባት ከእንደዚህ ያለ ልምምድ ጎድላችሁ ከሆነ በጣም ከብዙ ነገር ነው የጎደላችሁት። ከሚመራው ከመንፈስ ቅዱስ ራሳችሁን አግልላችሁ ከሆነ በራሳችሁ ለመቆም እየሞከራችሁ ከሆነ በጣም እሱም ያሳዝን ነው። ዛሬ ልጠራችሁ ያለሁት ይሄን ነው። ለዘላለም መሪ ያላችሁ፣ ለዘላለም ወዳጅ፣ ለዘላለም ያጽናና ማይደክመው አላችሁ። ጌታ ኢየሱስ አደረ ያለው ይሄን መንፈስ ነው። ጌታ ኢየሱስ አደረ ያለው ይሄንን ነው። ለምን ትታገላላችሁ? የመጨረሻው ነገር ልንገራችሁ ከዛ እንጸልይ። ገና ምነግራችሁ ብዙ ነገር ነበረኝ አለ። ታስተውሳላችሁ ጌታችን ኢየሱስ አሁን ስናነብ የዮሐንስ ወንጌል መጽሐፍ ምዕራፍ 16 ቁጥር 12 በጣም ምነግራችሁ ብዙ ነገር ነበረኝ ግን አትሸከሙትም። በጣም ምናልባት ዝግጁ አይደሉም ለሚነግራቸው ነገር ወይም ደግሞ በቂ የብስለት ደረጃ ላይ አይደሉም። ቢነግራቸውም ወይ መተርጎም አልቻሉም። ግን ኢትስ ኦኬ አለ ጌታችን። ምን አይነት ክብር ነው! ኢትስ ኦኬ ወይኔ ቀረባችሁ አይደለም። ለምን ሚመጣ ስላለ ሳይጎድልባችሁ ወደ እውነት ሁሉ እየመራ ሚያስተምር ስላለ አንድ መዝሙር ታስተውሳላችሁ። ዘማሪዎች ካላችሁ አግዙኝ፣ ድምጼ ጥሩ አይደለም። እኔ ያጽናናኛል፣ ይደግፈኛል፣ በጎነቱን ይገልጥልኛል፣ መካሪዬ ነው አለኝታዬ፣ ዘልቆ ሚኖር ውስጤ ጓዳዬ አለኝ እውነቱን ሚያስተምረኝ አለኝ መልካሙን ሚያሳየኝ በለመለመ መስክ የሚያሳድረኝ በረፍትም ውሃ ዘንድ ሁሌ የሚመራኝ አንድ የሆነ ጉዳይ ከኔ ጋር እስክትጨርስ ድረስ አይደለም ለጊዜ ወደ አብ እስከምትመለስ ሆነሃል ወዳጄ በውስጤ በላዬ ከጎኔ ከደጄ አንድ የሆነ ጉዳይ ከኔ ጋር እስክትጨርስ ድረስ አይደለም ለጊዜ ወደ አብ እስከምትመለስ ታዲያስ ሁሌ ከኔ ጋር ነህ ሆነሃል ወዳጄ በውስጤ በላዬ ከጎኔ ከደጄ መንፈስ ቅዱስ መጽናኛዬ አቅሜ ነህ ጉልበት ኃይሌ አቅም ኃይሌ ጓደኛዬ መጽናኛዬ ሸባጋታዲያላ ፈና ማጋውዳራዲያላ ባራ አለን። አሜን። በጌታ ላስቸግራችሁ ጮክ በሉልኝና አለኝ በሉ እስኪ። አለኝ እድሜ ሊጨምር ይችላል፣
በጣም ጎበዝ እየሆንኩ ሊሆን ይችላል፣ እየደከምኩ ሊሆን ይችላል። ምን ሆኖ ነው ይሄ ልጅ ተቀየረ ባሰበት ልባል ይችል ይሆናል። ግን ማይከዳ ማይለወጥ ለዘላለም ከኔ ጋር ያለ የተሰጠኝ የእግዚአብሔር ልጅነት ማህተም የሆነ አለኝ መንፈስ ቅዱስ። ታዲያ ምን እያልከን ነው? እንደገና ፌሎሺፕ ይቀጥል። ተመረቁ ጥሩ ነው፣ ጨርሱ ጥሩ ነው፣ ግን ቀጥሉ ፌሎሺፕ። አትመረቁም። የማትመረቁበት ቦታ ነው ከመንፈስ ቅዱስ ጋር ያላችሁ። በጣም ብዙ ነገር ላይ ኤክስፒሪየንስ ልትሆኑ ትችላላችሁ። የሁል ጊዜ ተማሪ ነን ከመንፈስ ቅዱስ ጋር። የሁል ጊዜ በየጠዋቱ እንደዚህም ነህ እንዴ፣ እንዲህም ትመራለህ፣ እኔ አላወኩም የምንልበት ሜዳ በጣም ከብዙ ነገር በኤክስፒሪየንስ እንሆናለን። ዩኒቨርሲቲ ግቢ ገብታችሁ ኤክስፐርት ልትሆኑ ትችላላችሁ። በሆነ ጉዳይ ላይ ጥሩ ልትሆኑ ትችላላችሁ። ሁል ጊዜ ግን ተማሪ የምትሆኑበት ቦታ አሜን ኤኒዋን እኩል የምንማርበት ቦታ አባትም ልጅም እኩል ብሎ ተብሎ የሚሰማ አካል እሱ አካል በእናንተ ውስጥ አለ። ቀጥሉ ህብረት። እሺ በቃ ነው ልል እንደ አንድ ታላቅ ወንድምን በሉት እንደ ጓደኛም በሉት ቀጥሉ። መጸለይ ቀጥሉ። መስማት ቀጥሉ። መምራት ስላላቆመ መመራት አታቁሙ። ማስተማር ስላላቆመ መማር አታቁሙ። still we are in process አይደል? የልጁ መልክ በእኛ እስኪገለጥ በሂደት ውስጥ ነን። ክርስትና ፕራክቲካል ነው። ስብከትም መዝሙርም ትምህርትም ብቻ አይደለም፣ የተገለጠ የህይወት ስርዓት ነው። ለሱ ሁነኛ እርዳታ የሚሰጥ አካል መንፈስ ቅዱስ ነው። መጎበስ ትፈልጋላችሁ? ተመለሱ ወደ መንፈስ ቅዱስ ምሪት። ታስታውሳላችሁ ዮሐንስ ወንጌል መጽሐፍ ምዕራፍ 16 ወደ እውነት ሁሉ አይደል ያለው? አቤት ወደ እውነት ሁሉ ይመራችኋል። እውነት የፈለገ ብቸኛ መገኛው መንፈስ ቅዱስ ጋር። ልክነትን ትፈልጋላችሁ? እንዳማረባችሁ እንደተወደዳችሁ መጨረስ ትፈልጋላችሁ? ይችላል። አረጀብኝ ብላችሁ ቃሉ አይጠፋባችሁም። አነሰም አትሉት፣ ከጥንት ያለ ነው። በልካችን ማውራት የሚችል ብቸኛ መምህር መንፈስ ቅዱስ ነው። በሚገባን መልኩ ማስተማር ይችላል። ራሳችሁን ስጡ፣ ቀጥሉ ህብረታችሁን። እግዚአብሔር ይሄን ጸጋና ምህረት ያብዛልን። እንጸልይ። እውርነት ቀልቶ ማየት ጀምሬያለሁ፣ የልቦናን አይኖች ካንተ አግኝቻለሁ። ድፍረሱን ህይወቴን በምክር አጥርተሃል፣ ያላንተ እንደማልኖር ልቤ ይናውቃል። እውርነት ቀርቶ ማየት ጀምሬያለሁ፣ የልቦናን አይኖች ካንተ አግኝቻለሁ። ድፍረሱን ህይወቴን በምክርህ አጥርተሃል፣ ያላንተ እንደማልኖር ልቤ አሜን 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 አለ በውስጤ ሰላም በስቶልኛል፣ አለ በላዬ ዘምሩት ዘምሩት አለ ስትረዳኝ አየሁህ፣ ሕይወቴን አጣፈጥ አለ በውስጤ ሰላም በስቶልኛል፣ አለ በላዬ ድል ማድረግ ሆኖልኛል፣ አለ ከጎኔ አለ በቤቴ ሕይወቴ አጣፈጥ መንፈስ ቅዱስ መንፈስ አቅሜነ ጉልበት ኃይሌ አማላጄ ነደጀኔ መበርቻዬ ጓደኛዬ
መጽናኛዬ መጽናኛዬ ማረፊያዬ ሻባጋዳ ዲያላ ቬና ባጋዳ ዲያላ ባጋዶስ መምህሬ አንድ የሆነ ጉዳይ ይሄ እናንተ ዓለም ነው። ዘምሩት። አይደለም ለጊዜ ሁሌ ከኔ ጋር ሃሌሉያ ከጎኔ ከደጄ መንፈስ ቅዱስ መንፈስ ቅዱስ አማላጄ መበርቻዬ ጓደኛዬ መጽናኛዬ ሻካባጋታ ዳባጋጃዳ ባጋት ያላባ በኮንፊደንስ ጓደኛዬ የምትሉት አካል አላችሁ። ለዘላለም ከጠዋት ጀምሮ እስከ እድሜያችሁ ምሽት ድረስ ተሸክሞ የሚመጣ ወዳጅ አላችሁ። የልብ የሚያቅ የውስጥ የሚያቅ ጓዳችሁን የሚያቅ ነግራችሁት ሳይሆን ቀድሞ ከድርጊት በፊት ያለውን ሐሳባችሁን የሚያቅ በልባችሁ ያለ መንገድ የሚመራ የሚያጽናና የሚያጎብዝ ሕይወት የሚሆን ሕያው የሆነ አምላክ እግዚአብሔር በእናንተ ውስጥ አለ። እናመሰግንሃለን እናመሰግንሃለን። አንዴ ላስቸግራችሁ ነው። ጮክ ብላችሁ እስኪ ተመስገን በሉ እስኪ። ስለ መንፈስ ቅዱስ እናመሰግንሃለን አምላካችን ሆይ ስለሰጠህን የዘላለም ወዳጅ ስለተሰጠን እግዚአብሔር ሆይ ዘላቂ ወዳጅ ተሻጋሪ ወዳጅ አፍቃሪ ወዳጅ የውስጥ የሆነ ወዳጅ እንባርክሃለን። እባክህን እንለምንሃለን ከዚህ ወዳጅ ጋር ህብረታችን የጠበቀ እንዲሆን እንደገና እንድትለኩሰን እንደገና እንድታገናኘን እንደገና ወደ ጓዳ የሚመልስ ፍቅር እንዲነካን እንደገና ፊትህን የሚያስፈልግ እንደገና ስምህን የሚያስጠራ እሰማዋለሁ የሚያስብል ህይወት እንድትሰጠን ዛሬ ሰምቼዋለሁ ናፍቆኛል ወደፊቱ ቸኩላለሁ የሚያስብል ይሄ መንፈስ በኢየሱስ ስም አሁንም በልባችን ይሁን። እጅ በላያችን ይሁን። እናመሰግንሃለን። ክብር ላንተ ይሁን።